የሚገነቡበት ቢሮ ያላቸውም ቲቪና ሬዲዮ ግን ተቋጣጣውታል። ቲቪና ሬዲዮ ላይ ግዙ ስላሉ ብቻ የሚመረጡበት መንገድ መኖር የለበትም። መመረጥ ያለባቸው አንድ ልጅ መመረጥ ያለባቸው በመጀመሪያ የዲጂቱ ባክግራውንድ ምንድነው፣ አሁን ቀደም ምን አይነት ስራዎች ሰርቷል የሚለው ማጣራት አለባቸው። በውስጡ ምን ኩባንያዎች አሉ፣ ዲጂቱ አቅሙ ምንድነው የሚለው ማጣራት አለባቸው። በሁለተኛ ደረጃ የግንባታው ፕሮግረስ ግንባታ ያለበት ሁኔታ ምን ላይ ነው የሚለው ማጣራት አለባቸው። በሶስተኛ ሰነዶች ስንል የታደሰ የግንባታ ፈቃድ አለው ወይ፣ የንግድ ፈቃድ አለው ወይ፣ ካርታዎች አሉት ወይ፣ ከዕዳ ነፃ ነው ወይ የሚለው ነገር ማጣራት አለባቸው። እንዲሁም በአራተኛ ደረጃ ሎኬሽን ነው መምረጥ ያለባቸው። ሎኬሽኑ እዚህ ቦታ ላይ ገንዘብ ኢንቨስት ባደረግ ወደፊት ምን አተርፍበታለሁ፣ ባከራየው ስንት ይከራይልኛል የሚለው ነገር ሂሳብ መስራት አለባቸው፣ ማሰብ አለባቸው። ከዛ በኋላ ያኛው ደግሞ እንደዚህ ነው መገመት አይቻልም፣ እዚህም አቅጣጫ መስጠት አይቻልም። መምረጥ ያለባቸው ልክ በኋላ በነገርኳችሁ ነገር ነው። ለምሳሌ አሚባራ ብትመጡ በ4 ኪሎ ወዳጅነት ፓርክ ፊት ለፊት የሚገኝ ትልቅ ጌት ኮምፓውንድ መኖሪያ መንደር ነው። እዚህ ቦታ ላይ መጣችሁ ገንዘባችሁ ኢንቨስት ብታደርጉ ነገ ላይ ለማከራየት ብትፈልጉ ወደ ዶላሮች ነው የሚከራየው። ለመሸጥ ብትፈልጉ ደግሞ የገዛችሁበትን እጥፍ ከዓመት በኋላ አትርፋችሁ መሸጥ የምትችሉበት አይነት በጣም ለጊዜውን አፓርታማ ነው። ለበለጠ ስለ አሚባራ ማጣራት ለምትፈልጉ ሰዎች፣ ለሪል ስቴት መረጃ መጠየቅ ለምትፈልጉ ሰዎች በማስቀምጠው ስልክ መደወል ትችላላችሁ።